መገላለጥ ከሚያመጣቸው ፈሳዶች ሽደቱ ተዓልق الرجال የወንዶች መንጠልጠል መበርታቱ ወሙታበዓቲሂ መከታተላቸው ኢያሃ የተገላለጠችዋን ሴት ከተገላለጠች የወንዶች በሷ ላይ መንጠልጠላቸውና እሷን መከታተላቸው ይበረታል። እንዲበረታ ያደረገው ምንድነው? ሱፉሩሃ ተበሩጁሃ ሴቷ መገላለጧ ነው። ባትገላለጥ ኖሮ እግሯን በታሳይ መዳፎቿን ባታሳይ ከዚህ በላይ የሆነው ደግሞ ፊቷን ዋነኛው ፊት ነው ዋነኛውን የሚፈትነውን ቦታ ባታሳይ ኖሮ አይከታተሏትም ነበር። በጥቅ በኃይል በጥንካሬ አይከታተሏትም ነበር። እንዲከታተሏት ያደረጋቸው ነገር ምንድነው? መገላለጧ። ከዛ እንደዚህ ያደረገኝ ተከታተልከኝስ እንዲከታተላት ሰበብ የሆነችው እሷ አይደል? ማን ተገላለጭ አላት? መገላለጧ ተከታተሉኝ ማለቷ አይደል? ክብሯን ጥላ ማድረግ ያለባትን ነገር ሳታደርግ ቀርታ ነገሩን ወደ ሌሎች ታላክካለች። ምክንያት አላቸው ለወንዶች ይፈቀዳል ማለት አይደለም። ያለ መታደል ሆኖ ቢያደርጉት ሰበብ የሆነችው እሷ ናት ነው። ችግሩ ወደ እሷ ነው የሚመለሰው። እነሱም ያልሆነ ነገር ተግባር ከሰሩ እነሱም ይጠየቃሉ እኮ። ለመጠየቃቸው ለመፈተናቸው ችግሩም እንዲመጣ በመጀመሪያ በመነሻነት ሰበብ የሆነችው እሷ ናት። ወደ ሌሎች ብቻ ለምን ታላክካለች? ራሷን ሳትፈትሽም ራሷን አትገመግምም? ማንነኝ አትልም? ማንነው ብቻ ሳይሆን ማለት ያለብን እኔስ ማንነኝ የሚለውን ማሰብ አለብን እኮ። እኔ ማንነኝ ወደሚለው ጋር መምጣት አለብን እኮ። ጣታችንን ወደ ሌሎች ብቻ መቀሰርና መሰንዘር ብቻ ሳይሆን ወደ ራሳችንን መቀሰር አለብን እኮ። አይደለም እንዴ? ወንዶችም ይሁን ሴቶች ራሳችንን ከችግሮች ያወጣንና ንጹህ ያደረግን ችግሮችን ለሌሎች ብቻ አሳልፎ መስጠት ተገቢ አይደለም። በመጀመሪያ ደረጃ ወደ ራሳችን እንምጣና ራሳችንን እንገመግም። ከችግሩ ራሳችንን እናጽዳ፣ እናጠራ፣ እናውጣ። ከዚያ በኋላ ሌሎችንም የማውጣትን የማጽዳትን የማስተካከልን ስራ እንስራ። በዚህ ነው ሸሪዓችን የሚያዝ። ስህተት ካለ ታስተካክላላችሁ፣ ችግር የለውም።